ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ዛሬ ደግሞ እርሱ ጋር ያምኛል ከሚለው የአዳኑን ምትኩ መጽሐፍ ላይ ማበድ ይሻላል በሚል ርዕስ አንድ ጽሑፍ ይዤላችሁ ወደ እናንተ መጥቻለሁ። አብራችሁን ቆዩ። አእምሮዋን ያማታል። ሀና ትባላለች። በኮረኮንቹ በአቋራጩ በድልድዩ በኩል አልፋ ቤታችን ትመጣለች። ስትመጣ ሰዓት አትመርጥም። ያቅሜን ለማንም ሳልናገር እንድትድን ጥሬያለሁ። አልተሳካልኝም እንጂ መዳኗ በእኔ እንዲሆን አልተመረጠም፣ ወይም ከነጭራሹ እንድትድን አልተፈቀደም። አንዳንድ ቀን መጥታ በሩን በኃይል ስታንኳኳ ልጄ ከእንቅልፉ ይባንናል። በር የሚከፍት ሲጠፋ በጓሮ ያለውን መስኮት በድንጋይ ስታንኳኳ መሰለኝ 4 ጊዜ ያህል ሰብረዋለች። በሀኒቾ አልናደድም፣ ይልቅ ይበልጥ ታሳዝነኛለች። ባለቤቴ ግን በሷ ጉዳይ ሆደ ሰፊነቴ ይገርማታል። አንድ ዕለት ከኛ የተረፈ ምግብ ልትሰጣት ስትል ገልምጬ አዲስ ያልተነካካ ምግብ እንድትሰጣት ስነግራት አገለማመጤ ከዚህ በፊት ያላየችው አይነት ስለነበር ቅሬታ ልብ ውስጥ ለሳምንት ያህል ተቀርቅሮባት እንደነበር አስታውሳለሁ። አንዳንዴ ትክ ብላ ስትይኝ ሀኒቾ ደህና ነሽ ስላት አንገቷን በውንታ ትነቀንቃለች። አይኗ ያሳዝናል። አይኗ ሁሉ ነገሯን የሚናገርባት ፍጡር ናት። አይኗ ስሜቷን ማንጸባረቂያ መስታወቷ ነውና ሁሉን ከአይኗ አገኘዋለሁ። ሀኒቾን አይቻት ከራባት ቃል ሳትወጣ እንኳን አውቃለሁ። አንድም በልጅነቴ ራብን የታናሽ ወንድሜ ያክል በቅርበት ስለማውቀው የራበውን ሰው ትክ ብዬ ማየት አልችልም። አጎነብሳለሁ። ክፉ ትዝታዬን ይቀሰቅስብኛል። ክፉ ትውስታችንን የሚያስታውሰውን የአእምሮ ክፍል በሆነ ጥበብ ማደንዘዝ ቢቻለን ብዬ አንዳንድ ይመኛለሁ። ሁለተኛ ሀኒቾን አውቃታለሁና መራቧን አይቻት በውቅ አይገርምም። መንገድ ሳገኛት አልያም ቤታችን ስትመጣ ደህና ነህ እዩ? ደህና ነኝ፣ አንቺ እንዴት ነሽ ስላት ጭንቅላቷን ደህና ነኝ ለማለት ተነቀንቃለች። ከዛ ውጭ ሌላ ምንም አትልም። ባለቤቴ ሰፈሩን ቤታችን ጠላችሁ። በሷ ጉዳይ ከኔ ጋር ተያይዞ የሚነዛው ወሬ አወቃት። በሌሊት እየመጣች እዩ ምግብ ስጠኝ የምትለው በር የሚከፍት ሲጠፋ በጀርባ መስኮት የምትሰብረው ነገር ታከታትና ባልተለመደ ሁኔታ ልትቀና ይቃጣት ጀመር። ባመመው የቀና ሰው ካመመው ሰው በምን ይሻላል እላለሁ በልቤ። ከሚስቴ ጋር በሀኒቾ ጉዳይ ተጎረባበጥን። በር በኃይል ስታንኳኳ የልጄን መበርገግ መልመድ አልቻልንም። በአንድ ጠማማ ቀን ድብርት እንደ ነጭናጫ ሕፃን ልጅ ሱሪዬን ይዞ ሙጭጭ ያለበትን ውሎ አሳልፌ ቤት የገባው ልጄ ባለመተኛቱ መግባቴን እንዳየ አባ እያለ ደስታ ፊቱ ላይ ተጥለቀለቀ። አንድ ቀን እንደ ዘላለም በሆነበት የትግል መንደር ለመውደቅ ጥንት ቀርቶኝ እቤት ስደርስ አባ አባ የሚለኝ የልጄ ቃል ነው እጅ የሚያሰጠኝ። የልጄን ጉንጩን፣ ግንባሩን፣ አንገቱን የሚስቴን ጉንጭ ስሜ ራት እንደማልበላ ለሚስቴ ነግሬ ወደ መኝታ ቤቴ ሳመራ ባለቤቴ ገጽን እያየች ውሎ እንዴት ነበር ስትለኝ ማለት የቻልኩት አድካሚ ነበር ብቻ ነው። አንዳንድ ቀን ይደብራል። አውጥተን አውርደን ያቀድነው ይከሽፋል። ተስፋ ያደረግነው ይዘማል። እድለኛ ያለመሆን ስሜት በውስጣችን ይርመሰመሳል። ኋላ የመቅረት ስሜት ይላፋናል። በአጠቃላይ ዛሬ ጥሩ የሚባል ቀን አላሳለፍኩም። ሹልክ ብዬ አልጋዬ ላይ ጋደም እንዳልኩ በስንት መገላበጥ እንቅልፍ ሸልብ እንዳደረገኝ በሩ ከዚህ ቀደም ተደብድቦ ከማያውቀው በላይ በኃይል ተደበደበ። ባንኜ ተንደርድሬ ወጣሁ። ሀኒቾ ነች። አመድማ ግራ የገባው ፊት እንዳየው ፍንትው ብሎልኛል። በሩ እንደከፈትኩት እያጉረጠረጥኩ ፊቴን አጠይፌ ምንድን ነው ህይወቴን የምታከብዱ እንዴ? ካለኔስ ሰው አትወቂም? ሁለተኛ እዚህ ቤት እንዳትመጭ አልኳት። የሌባ ጣቴን ፊቷ ላይ ደቅኜ እያውለበለብኩባት ተናግሬያለሁ እንዳልኩ አስታውሳለሁ። ትክ ብላ አይታኝ በዝግታ ጎነበሰች። ቀና ብላ አየችኝ። ቀና ብላ ስትይኝ አይኖቿ እንባ አርግዘው ነበር።
ቀስ ብላ አንገቷን ወደ መሬት ቀብራ መሬት እያየች በዝግታ ትንሽ ወደፊት እንደተራመደች እሳት ለብሼ ፊቴን አጨፍቅቄ ባለቤቴ ከኋላዬ እንደቆመች ዞራ ተመለከተችኝ። አይኗ ያረገዘውን እንባ እያፈሰሰ ነበር። አስተያየቷ፣ እንባዋ፣ አዟዟሯ ቢያሳዝነኝም ማዘኔን ፊት ነስቼ ፊቴን ያዙሬ ወደ ቤት ገባሁ። ቀጥታ ወደ አልጋዬ ሄጄ ተመልሼ ተንጋለልኩ። እንደ ቅድሙ ማሸለብ አልቻልኩም እንጂ እንባዋ፣ አስተያየቷ፣ አጎነባበሷ አንጀቴን በለው። አንሶላ ውስጥ ገብቼ እንደበደለ ሳይሆን እንደተበደለ፣ እንደጮኸ ሳይሆን እንደተጮኸበት፣ እንዳባረረ ሳይሆን እንደተባረረሁኝ አለቀስኩ። ሀንቾ ለኔ ምን እንደሆነች የነበረንን ቁርኝትም የሰፈሩ ሰው ሁሉ በደንብ ያውቃል። ሚስቴ ይህንን ስለምታውቅ ነው እንደ ልቧ የማትናገረው። ይህን ስለምታውቅ ነው ሐዘኔታዬ ላይ ቅናት የሚመጣባት። ሀንቾ ታሪኬ ናት። ዋናው ታሪኬ እሷ ጋር ነው ያለው። እጮኛሞች ነበርን። አንድ ሸበጥ ለሁለት አድርገናል። ቤተሰብ አብሮነታችንን ጠልቶ ሊያለያይን ሞክሮ አልሳካ ብሎት ያውቃል። በክፉ ካያት ጋር ለሷ ተቆርቆሬ ተጣልቼላት አውቃለሁ። ጎድሎብኝ ሰርቃ ሞልታልኛለች። ለምና ተቀብላ ሰጥታኝ ታውቃለች። ኪሷ ነው። ኪሴ ነበር። ከሷ የበለጠ ችስታ ስለነበርኩ ከኔ በላይ እሷ ለኔ ሆናልኛለች። ከሁሉ ሰው በላይ ስለምወዳት መንሰፍሰፌን በኩራት ነበር በየአጋጣሚው የምለፈው። እሷ ጋር ሲሆን ቁጥብነቴ በስሱ ይተናል። ፍላጎትና ገጠመኝን ከሌላው በተለየ ተነፍሳለሁ። ትዝብትና ፍርሃቴን አጋራታለሁ። እሷ ጋር ሆኜ ስደሰት ፈንጠዝዬ ማንም እንደሌለ አይነት ነበር። ገበናዬን ነግሬያታለሁ። ገበናዋን ነግራኛለች። ገበናችንን ተገላልጠናል። መተዋወቃችን ነው የሚያገማምተን። አንድ ዕለት አበሳጭታኝ ሁለተኛ አጠገቤ እንዳደርሽ ስላት ፈገግ እያለች በኋላ ስታሰኝ ትውላለህ። አታውቂኝም። በእርግጥ እንዳለችው በቶሎ ይዛኑ ቀን አላስስኳትም። ከሁለት ቀን በላይ ግን መሻገር አልተቻለኝም። ትዕቢት ተናነቀኝ። ፍቅሬ ከትዕቢቴ ስለሚበልጥ አይኔን በጨዋ ጥቤ አግኝቻታለሁ። ፍቅራችን አይናችን ውስጥ ይጮህ ነበረ። እሷን ባለማግኘቴ ምክንያት ተጭኖኝ የነበረው ድብርት በነነ። ልትመጣ ስትል እንደመጣሁ መደበቅ አልተቻላትም። ሀንቾ ቶሎ ታኮርፍ ነበር። እኔ መኳረፍ ጭንቅ የሚለኝ ሰው ነኝ። መለማመጥ ስለማልወድ እንድታዋራኝ ቀልብ ገዝቶ ኩርፊዋን ለማርገፍ ድራማ ፈጥሬ ተውናለሁ። ኩርፊዋን ረስታ ቀልቧን ትሰጠኛለች። መቅደድ እንጀምራለን። ደግሞ ትቀና ነበር። መቅናቷን በሁኔታዋ ነው የምትገልጸው። ትገባኛለች። ሳትጠይቀኝ የቀናችበት የመሰለኝን ጉዳይ አብራራላታለሁ። ቀስ ብላ ፍትት ትላለች። ፈገግ ስል ምን ያስቃል ትላለች። ሰውነቷን ለልካ እያዘጋጀች የበለጠ አፌን ከፍቼ ስስቅ ትላፋኛለች። እላፋታለሁ። ስስ ነበረች። እሷ በቶሎ ስለምትካፋ እኔም በትንሽ እንዳልከፋባት ይደብረዋል የምትለውን ነገር ላለማድረግ ትጥራለች። ትንሽ ነገር ይረብሻታል። ሲጨንቃት አቅፋታለሁ። እጅን ፀጉሯ ላይ እያሽከረከርኩ ሁሉም ነገር ይስተካከላል፣ ከባድ አይደለም፣ ደግሞ አምላክ ይረዳናል እላታለሁ። እርጋታ ሲያጥለቀልቃት ይሰማኛል። እንደምትወደኝ ሁኔታው ሁሉ፣ እንደምትታመን እንቅስቃሴው ሁሉ፣ ከነጋ መሆን እንደምትፈልግ ሁሉ ነገሯ ያሳብቅባት ነበር። ከነበር በኋላ ምን አለ? ሀንቾን የምወዳት በጠይም ቆንጆ ፊቷ አልነበረም። የተማረኩት በጥቁር ዞማ ፀጉሯም አልነበረም። ያሸነፈችኝ በየዋህነቷ ነው። ሀንቾ ለመድመቅ አለመፍጨርጨሯ ነው። ተፈላጊነቷን ለማሳየት አዳክርም፣ ያላትን ለማጉራት አታክትም። ምንም የሌለው ሰው እንደሚወደድ ያሳየችኝ ሀንቾ ነበረች። አንድ ቀን ስለ ውሏ ስትነግረኝ ትረካዋን ወደ ጎን ትቼ የተዘናፈለ ዞማ ፀጉሯ እርጋታዋ ወይም ጠይም ፊቷ ላይ ተመስጬ ቆንጆዬ ልጅ እንደሆንሽ ታውቂያለሽ አይደል ስላት ዝም ብላ ፈገግ ብላ ያየችኝ ዝም ስትል የምራቶች እመቤቴን አላውቅም። እመቤቴን ስትል አማማሏ አይኑ ያሳዝናል። ማለልኝ እስኪ ቆንጆ ነኝ ግን እስቃለሁ። የዋህ ባቱን ለቆንጆ ነሽ ማለል ይትል ነበር።
ሀንቾ ማለት ይቺ ነበረች በቃ። እሷ እመቤቴን ካለች ስለማቷሽ ሁሉም እንደዛ ነው የሚመስላት። የሁሉም መለኪያ የልቡ እውነትና እምነቱ አይደል? ሀንቾ ዘመዶቿ ጋር ክፍለ ሀገር ስትሄድ ስትመጣ፣ እኔም ክፍለ ሀገር የእናቴ እህት ማሚቱ ጋር ሲሄድ ስመጣ አብሮነታችን እየሳሳ ሌላ መልመድ ጀመርን። ሳንቆሳሰል መራራቃል ሳንነጋገር ተራራቅ። አብሮነታችን ሳስቶ በሂደት ተለያየን። ክፍለ ሀገር ለብዙ ጊዜ ኖሬ ትዳር መስርቼ ልጅ ኖሮኝ ተወልጄ ባደግኩበት ከተማ ተመልሼ ያከራየሁትን የቤተሰቦችን ቤት አስለቅቄ መኖር ጀመርኩ። ሀንቾ አግብታ እንደነበር፣ ነገር ግን ከብዙ ንትርክ ከስንት ታርቆ መጣላት በኋላ ከብዙ የጓደኞች የዘመዶች የሽማግሌዎችና የቤተሰብ ምክርና ሽምግልና በኋላ አብሮ መሆን አልሆን ብሏቸው እንደተፋቱ ተቆጯ፣ መካሪዋ፣ ተቆርቋሪዋ ታላቅ ወንድሟ ሙሉጌታ ሲነዳ የነበረው አነስተኛ መኪና ከከባድ መኪና ጋር ተጋጭቶ ሕይወቱ እንዳለፈ፣ እናቷ እማማ ፀሐይ ታመው አልጋ ላይ ብዙ ጊዜ እንደማቀቁ ካለመሰልቸት ብቻዋን ታግላ ማትረፍ ባትችልም እንዳስታመመቻቸው ከአብሮ አደጎቻችን ሰምቻለሁ። ሀንቾ በሂደት ራሷን ማግለል፣ ብቻዋን መሆን፣ ራሷን አለመጠበቅ፣ ስራ ለመስራት፣ ብቻዋን ማውራት፣ ሲያናግሯት ምላሽ አለመስጠት፣ የተዘበራረቀ ነገር ማውራት መጀመሯንም ክፍለ ሀገር እያለሁ ሰምቼ ነበር። ለመጀመሪያ ጊዜ ስንገናኝ እዩ ደህና ነህ ብላ እቅፍ አደረገችኝ። አስተቃቀፏ እንኳን መጣህልኝ አይነት ነበር። እንዳቀፍኳት ደህና ነኝ አንቺ ደህና ነሽ ስላት እንዳቀፈችኝ አልሳትወጣ አንገቷን ነቀነቀች። የሆነችውን ሁሉ ብሰማም ባይኔ ስመለከታት ሰውነቴ ብርክ ያዘው። ያቺ ፍንጣሪ ነጥብ የምታህል ቆሻሻ ልብሷ ላይ ሲያርፍ ደስ የማትሰኝ ጽዳት፣ ማጠር፣ ማስተካከል ዋነኛዋ መለያ የነበረ ሀንቾ ውሃ አይቷት የማያውቅ የተረሳ ሽበት ጣል ጣል ያደረገበት ጸጉር፣ ጉስኩል ጥቁር ክስት ያለ ፊት፣ የመነቸከ ሽሮ ቀለም ቲሸርት፣ ብዙ ድፍ የተሸከመ ቀለሙ ይሄ ነው የማይባል ሰፊ ሱሪ ለብሳ በባዶ እግሯ አጠገቤ ስትቆም ስታቅፈኝ ከአጠገቤ ዞር እስክትል እንኳን እንባይን መቆጣጠር አልቻልኩም። ሁኔታዋ ያሳለፍነውን ትናንትናችን፣ ሳቃችን፣ ገበናችን፣ መተሳሰባችን ሁሉ አንድ ባንድ ቅርብጭ ብሎ ታወሰኝ። ሕይወት እስኪያስጠላኝ ድረስ ተደበጥኩ። ሰው የመሆን ከንቱነት ተዳሰሰኝ። አንዳንድ ስሜት እውነት ካልዳሰስ ነው አናውቀውም። አብሬያት መቆም ስላልቻልኩ ቻው እንገናኛለን ብዬ እያት ሄድኩ። አልሆነልኝም እንጂ የዚያን ሰሞን እንድትን ያልገባሁበት አልነበረም። ከቀን ብዛት ሰውነቴ ለመዳትና ሲያያት ማመፅም አቆመ። ሀንቾ ከሌሎች ጋር በጣም ትንሽ ብትወራም ከኔ ጋር ሲሆን አንደበቷ የታዘዝላት መሰለኝ። እዩ ምግብ ስጠኝ፣ እዩ ሳንቲም ስጠኝ፣ እዩ ደህና ነህ በቀር ሌላ ቃላት አሰነዝርም። ሀንቾ አልፎ አልፎ ደህና ነህ ለማለት ብቻ ወይም ሳንቲም ስጠኝ ለማለት ብቻ፣ ምግብ ስጠኝ ለማለት ብቻ ቤታችን ትመጣለች። ደህና ነህ ለማለት የመጣች ቀን ገንዘብም ምግብም ብሰጣት ሻትልም በር ስታንኳኳ ከኔ በቀር ማንም ይክፈት ማንም እዩ አለ የመጀመሪያ ጥያቄዋ ነው። ችግሩ በር ስታንኳኳ በኃይል ነው። እንኳን ሕፃን ልጅ ትልቅ ሰው ያስበረግጋል። በስንት መከራ ተባብሎ የተኛውን ልጅን በር በኃይል እያንኳኳች ታባንነዋለች። ቀስ ብለሽ አንኳኪ ብለን እኔም ሆነ ሚስቴ ያልገሰጽናት ጊዜ አልነበረም። ለግሰጻችን ምላሿ ፊቷን አመስክና ቅልስልስ እያለች በዓይኗ መለመን ብቻ ነው። ሚስቴ እሷ ስትመጣ ፈገግታዋ ይደበዝዛል። ሰዓት ለፊ የመጣች በስንት ሽሮ የተኛውን ልጃችንን እያባነነች ባለመኖራችን የበሩን ድብደባ ሰሚ ስታጣ የመስኮት መስታወት እየሰበረች አስመረረችን። ያዱከካም ቀን ለሷ የነበረኝን ሀዘኔታ አትኖት እያጉረጠረጥኩ የመጣልኝን እየለደፍ ሁለተኛ እንዳትመጪ አልኳት። ሄደች። ሀንቾ የድሮ እየው በልቧ ስላልጠፋ ተካፍለን የበላናት ተበድረን የተካፈልናት የሳቅነው የተጨቃጨቅነው ከውስጧ ስላልጠፋ ልቧን የወገውት ያህል ማንባረቅ ያሳመማት ይመስለኛል። ሁሉም እንደሚያባርራት አባረርኳት፣ ሁሉም እንደሚማረርባት ተማረርኩባት። ሀንቾ ከቤት የቀረች መንገድ ላይ ሳገኛት አንገቷን ደፍታ ታልፈኛለች። በስሜት ተገፍተን የበደልነው ሰው አንገቱን ሲደፋ ከማየት በላይ ያለ ህመም የትኛው ነው? ክፋቴን ሁለመኗ ላይ ተነቅሰው የምዞር መሰለኝ።
ክፉ እንደሆን የሚመሰክሩብን ተንቀሳቃሽ ስጋ ለባሽ ተጨባጭ ምስክሮች እንደማየት ያለ ጥፋተኛ ስሜትን በግላችን ውስጥ የሚረጭ ሌላ ምን አይነት ክስተት ይኖር ይሆን? ለግንቦት ልደታ ዕለት የሰፈር ልጆች አብዲሱ ጎን ያለችው ሜዳ ጋር ተሰብስበው ቡና ፍልቶ በስፒከር ሙዚቃ እያጫወቱ እየጠጡ እየተተራረቡ ሲዝናኑ ሀንቾ ከሙዚቃውም ከቡናውም ትንሽ ነጠል ብላ ብቻዋን ጽዱ ስር ለመቀመጫነት ከተቀመጠ ድንጋይ ላይ አይኗን ቡዝ አድርጋ ተቀምጣ ሳለች ቀስ እያልኩ አጠገቧ ደርሼ ሀንቾዬ አልኳት። ሰማይ ላይ ቡዝ አድርጋ የተከለችውን አይኗን ወደ እኔ ስታዞር ሀንቾ አጥፍቻለሁ ይቅርታ አድርጊልኝ ብዬ ባይኔም ጭምር ለመንኳት። ሌላ ተጨማሪ ኖር ላለመስማት ይሆን አላውቅም፣ ብቻ የተበዘዘ ትዝብት ለበስ ደረቅ ፈገግታ አሳይታኝ በእርጋታ ተነስታ ሄደች። ብዙ ሰው ሲያባራት፣ በር ሲዘጋባት፣ ውሃ ሲደፋባት፣ ሰላም ስትላቸው ሲዘጓት ምንም ያልመሰላት ልጅ የኔ ሲሆን እንደዋዛ አልተወችም። ምን አለ ብትሰድበኝ፣ ምን አለ ካጠገቤ ሄድ ብላ ድንጋይ ለማንሳት ሞክር፣ ምን አለ ክፉ ቃል ተናግራ የሰራሁትን ብልግና ብታፈዘው። እሷ ጠቢብ ናት። ጠላቷንም የምትቀበለው ከብድ በማይጠበቅ ዝምቷ ነው። ዝምታን የመሰለ መሳሪያ አልባ መቅጫ ምን አለ? የሆነ ቀን ጠጥታ፣ የሆነ ቀን ርቧት፣ የሆነ ቀን ልትሰድበኝ፣ የሆነ ቀን ሳንቲም ፈልጋ የምትመጣ መስሎኝ ጠበቅኳት። በራችን በኃይል ሲንኳኳ እሷ እየመሰለችኝ ስሮጥ በሩን እየከፈትኩ ጠበቅኳት። ደህና ነሽ ሀንቾ ስላት አንገቷን ወደ ላይ እየነቀነቀች ደህና ነኝ እንድትለኝ ሳገኛት አንገቷን እንዳደፋ ጠበቅኳት። ካለቀጠሮ መጠበቅ አናዋጅ ነውና አናወዘኝ። ዳግመኛ ለማናገር ይቅርታ ለመጠየቅ ፊቷ መቆም ብፈልግም ፈራዋት። ሳያት የሆነ ሰው በደልን ነቅሾ ነውረን የሚለፍፍ አይነት ድብርት ይዳብሰኛል። በቀን ብዛት ስሜት ድል ይነሳል ብድም አልሆንም። ሁሌም ሳያት የሚሰማኝ ስሜት ትኩስ ድብርት ነው። እኔ ከሚሰማኝ ስሜት እሷን ስበድላት የተሰማትና ከሚሰማት አይበልጥም ብዬ መደበቴን ታገልኩት። አንዳንድ ቀን ያበድኩት እኔ የበደለችኝ እሷ ብትሆን እያልኩ እስክመኝ ድረስ እረፍት አጣሁ። ትግሌ ከአቅሜ በላይ ሲሆን ከሀንቾ ጋር የነበረኝን ትዝታ የበደልኳትን በደል ፊት መንሳቷን ለማምለጥ እሷም ትዝታዋም አይደርሱበትም ብዬ ወዳሰብኩት ቦታ ለሚስቴ አሳማኝ የሚመስል ሰበብ ደርድሬ ቤታችንን አከራይተን ያን ሰፈር ለቀን ሄድን። በሽሽት የበዳይነት ህመሜን ድል አድርገው ከሆነ አየዋለሁ።